አሉልህ ጫካ ውስጥ እንደ ግንድ ቆመው ሰው አይመስሉም ዛፍ ነው የሚመስሉት እላያቸው ላይ ምናምን በቅሎ እየጸለዩ ነው ምን አድነኝ መንግስትን አትንሳኝ እባክህ የዘላለም ሕይወት ስጠኝ እያሉ እና እንደነሱ ልትሞክር ታስባለህ ብትሞክር እነሱ ጋር ብትደርስ ነው እነሱም ግን እንዲያሉ ነው እባክህ አድነኝ የዘላለም ሕይወት ስጠኝ መጽሐፉ ለሚያምን ሁሉ እምነቱ ጽድቅ ነው ይቆጠርለታል አለ ይሄን የኪዳን ደም ለምን ትረግጣለህ ይሄን የጸጋ መንፈስ ለምን ታክፋፋለህ ለሆኑ ፓስተሮች ለሆኑ ጴንጤዎች ለሆኑ ቄሶች ለሆኑ አገልጋዮች ለሆኑ ጳጳሳት ለሆኑ ሸከና ኖ ስጋ ናቸው ሟች ናቸው አፈር ይለብሳሉ ይቀበራሉ ይሞታሉ ብል ይበላቸዋል መስዋዕቱ ግን እግዚአብሔር ረክቶበት ጨርሷል አብረክቷል የሚሻለው የጸጋው ክብር ይመሰገን ዘንድ አይደል ያደረገው እግዚአብሔር መጽሐፉ የሚለው የጸጋው ክብር ምን ይል ዘንድ እንድታመሰግን ኢየሱስ አስተማማኝ ቁርባን ነው ቂጣ ነው ንጹህ እርሾ የሌለበት ነው ጸድቃቸዋል ተቀድሳቸዋል ብሎ ጳውሎስ በድፍረት የሚያወራው ምን ማረጋገጫ ይዞ ነው እኛ እንደሆነ የታወቅነን እንደሌላው የ50 ቀን ጾም የሌለንን እንደሌላው የ20-30 ቀን ጾም ማይታወጅነን እንደሌላው ሜዳ ወተን የምናከብረው ሃይማኖታዊ ባል የሌለን በተገኘው አዳራሽ በመደረጊያ ጠረቅ አድርገን አዋራ አራክፈን ምን ዘምርነ ምንም ይታይ ሃይማኖት አለባበስ የለን የሆነ እዚህ ውስጥ ካባ የለን የሆነ የምናስረዝመው ነገር የለም የምናሳጥረው ነገር የለም እንደኛ አይነት ሰዎች ጸድቃቸዋል ወርሳቸዋል ለሚለው ምን ዋስትና ተይዞባቸው ነው መጽሐፉ ምን ይላል ክርስቶስ ካልተነሳ እምነታችሁ ከንቱ ናት እስካሁን ድረስ በኃጢአታችሁ አላችሁ ማለት ነው ምን ምትል እምነት አለችን ማለት ነው ክርስቶስ ከተነሳ በምን አይደለው በኃጢአት አይደለው በቀደም የተሰቀለ ቀን ፋሲካ ላይ በጉ ክርስቶስ የታረደ ቀን ኃጢአቴ ሂሳቡን ቀምሷል ሂሳቡ ተወራርዷል የባለፈው የዛሬው የሚመጣው ኃጢአት በደል መተላለፊ ሁሉ ማን ላይ ኢየሱስ ላይ እና ኢየሱስ ከሙታን ተነስቷል ስለዚህ ሰምሮልኛል ጸድቄያለሁ ጳውሎስ እኛን ለማጽደቅ የተነሳው እኛን ስለማጽደቅ የተነሳው ጌታም ተነስቷል እኔም ምን ብያለሁ ጸድቄያለሁ አሁን በእግዚአብሔር ፊት በምን ያልታይም በኃጢአቴ ያልታይም እውነተኛው ወንጌል ሁሉ ጊዜም ሴተኛ አዳሪና ጳጳስ አቆሞ ሁለቱን ልክልካቸው የሚናገር ጳጳሱን ድንግሉንም ሴተኛ አዳሪንም አቆሞ ሁሉ ኃጢአት ሰርተዋል ብሎ ይጀምራል እዚህ ጋር ጳጳሱ አሉ እዚህ ጋር ሸከናው አሉ እዚህ ጋር ምናምን አሉ እዚህ ጋር ደግሞ ሴተኛ አዳሪ አለች አመንዝራ አለ እንደ ማቴዎስ አይነት በዚህ ከቶ በዚህ በኩል እንትን ያላለ ሁሉም አሉ መጽሐፉ ወንጌል ይሄ ነው ሁሉም ኃጢአት ሰርተዋል እግዚአብሔር ክብር ሁሉት በዚህ ሰዓት የሚቆጣ አለ አላምንም የሚል አለ እርግጠኛ ነኝ የኃጢአተኛው ግሩፕ እንዲላል ዋው ይላል እርግጠኛ ነኝ ጻድቅ ነኝ ተብየው ማህሉ ጴንጤም አለ ኃጢአተኞችን አበረታቱ እንደሚል አቃል ደሞ ከየትኛው ጽድቃችሁ እንደሆነ እኛ እኮ የወጣነው ከሚታከክበት ቦታ ጽድቅ ፈልገን ቁንጫ እየበላን ሙጀሌ እግራችን የገባ ለድሚያችን ሰውነታችን ሜዳ አህያ መስሎ በከክተሽ ጎርጉሮ ከዛ ነው የወጣ እኔ እኮ ጴንጤ መስራማ ያስፈል የትኛው ስራው ነው አጾሙ አጸልዩ በአንድ ግራ አትቆም እስክታክ ድረስ እንትና ጴንጤ ትተነው ነው የወጣ ነው አንተ እኛ ጋር ትደርስ መቼም እኛ የሰራነው ስራ ጋር ትደርስ እስኪ ያዞረን ነው የምንጾመው ሰው ለ7 ቀን ያለ እህል ያለ ምናምን ጴንጤ እኮ 7 ቀን ጾም የወጣው ይላል እንዴት ሲባል እስከ 9 ጾምና 9 ላይ ጭማቂ አቮካዶ ይህ ለምን ሆነ እኔ ጴንጤ የትኛው ጾሙ እንደሆነ የትኛው ጸሎቱ ይህ ለምን ሆነ ለምንድን ነው የሆነው እንደዚህ አስገራሚ ነገር በእምነት ሳይሆን በስራ እንደሆነ አድርገው በመቁጠር ስለተከታተሉት ነው ጽድቅን በእምነት ሳይሆን በምን እንደሆነ አድርገው በስራ እንደሆነ አድርገው በመቁጠር ስለተከታተሉት ነው እነርሱም በማሰናከያው ድንጋይ ተሰናከሉ አለቀ ተው በኔ ሁኑ ዞር በልልን እናሳያለን በሳምንት ጾማለሁ እንዲያረጋለሁ ተደረደ አዛብሳ የጥቅምት አበባን እየዘፈነ አለፈ
ሲመለስ ድኛለሁ የሚል መዝሙር እየዘመረ ተመለሰ። አለቀ በቃ። ነው ሰዎችን እንዲደናቀፉ የሚያደርግ ድንጋይ ለምን እንዴ? አንተ በጠበቀው መንገድ አይደለም የሚያድነው። እረ ትሰናከላለህ። እውነት በኢየሱስ የማይሰናከል ብፁዕ ነው እሱ እንዳለ፣ በእኔ የማይሰናከል ብፁዕ ነው እንዳለ። በጣም ነው እኮ ኢየሱስ የሚያሰናክለው። የመጨረሻ የእንቅፋት ድንጋይ እኮ ነው ኢየሱስ። ስንት ሃይማኖተኛ ዱብ